ሂው ጃክማን በፊልም ዓለም ውስጥ የማይፈራና ብርቱ ጀግና የሆነ የቮልቨሪን ገጸ ባህሪን ሆኖ ሲተውን ቢታወቅም ከካሜራ ጀርባ ያለው እውነተኛ ህይወቱ ግን በብዙ ስቃይ፣ በአሳዛኝ የልጅነት ጠባሳና በተለያዩ የጤና እክሎች የተሞላ ነበር። ይህ ቪዲዮ የዚህን ታዋቂ ተዋናይ ያልተሰሙ የህይወት ገጾች በዝርዝር የምንዳስስበት አዝናኝ ፕሮግራማችን ነው። እስከ ፍጻሜው አብሮን ይቆዩ። ሂው ጃክማን በሲድኒ አውስትራሊያ ሲያድግ ለአንድ ታዳጊ ልጅ ሊደርስበት የሚችለው እጅግ አስከፊ ነገሮች ሁሉ ደርሰውበታል። ገና በ8 ዓመቱ እናቱ ቤተሰቡን ጥላ ወደ እንግሊዝ ትመለሳለች። ሂውና ወንድሞቹ ከአባታቸው ጋር ቀሩ። እናቱ እህቶቹን ይዛበት ስለሄደች ሂው ከእህቶቹ ጋር በቅጡ ኖሮ እንኳን አላሳልፈም። ይህ ክስተት በሂው ላይ ትልቅ የስነ ልቦና ጠባሳ ጥሏል። ሰዎች ስለሱ በሹክሹክታ ሲያወሩና እናቱ ጥላው የሄደች ልጅ እየተባለ በየቦታው ሲወራ በት ስለነበር ብዙውን ጊዜ ከፍተኛ ሐዘንና ድብርት ይሰማው የነበረ ሰው ነው። ይህ ሁኔታ እንኳን ለአንድ ታዳጊ ቅርና በእድሜው ገፋ ላለ ወጣት እንኳን ሊቋቋመው የሚከብድ ክስተት ነበር። እናቱ በእርግጥም ጥለው መሄዷን አምኖ ለመቀበል ዓመታት ፈጅቶበት ነበር። ከጊዜ በኋላ ግን እናቱ ከወሊድ በኋላ በሚመጣ የመንፈስ ጭንቀት ወይንም ፖስትናታል ዲፕሬሽን ትሰቃይ እንደነበርና በአውስትራሊያ ውስጥ በቂ የድጋፍ አቅርቦት ያላገኘች ሴት መሆኗን ተረድቶ ልቡ ይራራላት እና ከዘመናት በኋላ ልቡ ውስጥ ቀብሮት የነበረውን ጥላቻ ረስቶ ይቅርታ አድርጎላታል። ወላጆቼ ድጋሚ ሊታረቁ ይችላሉ የሚለው የ12 ዓመቱ ልጅ ተስፋ በእናቱ ጥላው መሄድ ሲጨልም ሂው ይህን በውስጡ የታመቀውን ቁጣ ይወጣበት አንዳች ነገር ነበር የሚፈልገው። ይህንን ቁጣውን በራግቢ ሜዳ ላይ በሌሎች ተጫዋቾች ላይ ነበር የሚወጣው። አንዳንድ ጊዜም በከፍተኛ ብስጭት ጭንቅላቱን በትምህርት ቤት የብረት ሳጥኖች ወይንም ሎከሮች ላይ እያማታ ብቻውን እስከ መጮህ ይደርስ ነበር። ይህ አደገኛ የሆነ የሆርሞንና የስሜት መዛባት በሂው ህይወት ውስጥ አስቸጋሪ ጊዜን ፈጥሮበታል። ሂው ወደ ትልቅ ሰውነት ከተሸጋገረ በኋላ የልጅነት ቁስሉ አልለቀቀው። የአእምሮው የጤና ችግር ከቁጥጥር ውጭ ሆኖ ሌላውን ሊነካ የሚችል ደረጃ ላይ ከመድረሱ በፊት ሂው ወደ ባለሙያዎች በመሄድ የንግግርና የአእምሮ የጤና ማሻሻያ ቴራፒዎችን መውሰድ ጀምሮ ነበር። ቴራፒው የእናቱን ከጎኗ አለመኖር እንዲቀበል ብቻ ሳይሆን አሁን ካለው ቤተሰቡና በዙሪያው ካሉ ጓደኞቹ ጋር የተሻለ ግንኙነት እንዲኖረው ረድቶት ነበር። ሂው ጃክማን አሁን ዓለም ለሚያውቀውና ወልቨሪን ለተሰኘው ምርጥ ፊልም ዋና ተዋናይነት ሚና ከመጀመሪያውም የታጨ ሰው አልነበረም። እድሉን ያገኘው ዋናው ተዋናይ ስራውን በአንዳንድ ምክንያቶች በመልቀቁ ሳቢያ ነበር። ነገር ግን በ1999 ዓ.ም ወደ ካናዳ ለኦዲሽን በሄደበት ወቅት የቪዛ ችግር አጋጥሞት ነበር። የድንበር ጥበቃ መኮንኑ የስራ ፈቃድ የለህም በማለት ወደ አውስትራሊያ ሊመልሰው ሲያስብ ሂው የኤክስሜን ኮሚክ ስቶሪዎች ወዳጅ ለነበረው ለዛ መኮንን አዲስ ለሚወጣው የኤክስሜን ኮሚክ ታሪክን ተመስርቶ ለሚሰራው ወልቨሪን ለተሰኘው ፊልም ዋና ተዋናይ ሚና ሊጫወት እንደሆነ ይነግረዋል። መኮንኑም አስቀድሞ የጠየቀውን የሰነድ ማዕቶች ሁሉ ረስቶ በዚያ ምትክ በነፃ እንዲያልፍ ፈቅዶለታል። የወልቨሪን ገጸ ባህሪን ለመላበስ ሂው ሰውነቱን በከፍተኛ ሁኔታ ማጠንከር ነበረበት። ከዚህም በላይ የገጸ ባህሪውን ጥልቅና ሻካራ ድምፅ ለመፍጠር ሲል ጉሮሮው ላይ በሚገኙት የድምፅ ጡንቻዎች ላይ ከፍ ያለ ጉዳት ደርሶበት ነበር። ጩኸትና የድምፅ አወጣጥ ዘይቤው የቀድሞውን ጠንካራ ድምፁን እስከ ወዲያኛው እንዳሳጣው ነበር የተናገረው። ሂው ጃክማን ወደ ትወናው ዓለም ከመግባቱ በፊት የነበረው ህይወት ብዙም አይነገርለት። እንደ አውሮፓውያን አቆጣጠር በ1987 ዓ.ም በእንግሊዝ ሀገር በሚገኝ አፒንግሃም ስኩል በተባለ ትምህርት ቤት የአካል ብቃት እንቅስቃሴ አስተማሪ ነበር። በአንድ ወቅት በቀይ ምንጣፍ ወይንም በሬድ ካርፔት ኢንተርቪው ላይ ቃለመጠይቅ ሲያደርግለት የነበረው ጋዜጠኛ የቀድሞው ተማሪ መሆኑን ሲያውቅ አሁንም የአማላኪ ሰውነት እንዴት ነው በማለት በፈገግታ ጠይቆት ነበር። ሂው ጃክማን ስኬቱን ለሌሎች ማካፈል የሚወድ ሰው ነው። እንደ አውሮፓውያን አቆጣጠር በ2009 ዓ.ም ወደ ኢትዮጵያ በመጣበት ወቅት ዱካሌ የተባለ አንድ ኢትዮጵያዊ የቡና አርሶ አደር አግኝቶ ነበር። የዱካሌ ትጋትና የኑሮ ሁኔታ ሂው ላይ ትልቅ ተጽዕኖ ነበር የፈጠረበት። የሚያስገርመው ነገር ሂው በዚህ አላቆመም። ወዲያው ወደ ሀገሩ ሲመለስ ላፊንግማን ኮፌ የተባለ ድርጅት ያቋቁማል። ከዚህ ድርጅት የሚገኘው ትርፍ በሙሉ በዓለም ዙሪያ ያሉ አነስተኛ ገበሬዎችን ለመርዳትና ለማህበረሰብ ልማት እንዲውል ነበር ያደረገው። ለብዙ ዓመታት በኤክስሜን ፊልሞች ውስጥ መቆየቱ ሂው ጃክማንን የዓለም ክብረ ወሰን ባለቤት እንዲሆን አድርጎታል። በማርቨል የጀግንነት ገጸ ባህሪን ተላብሶ ለረጅም ጊዜ የቆየ ተዋናይ ወይንም ሎንገስት ከሪር አሴ ላይቭ አክሽን ማርቨል ሱፐር ሂሮ በሚል ስሙ ተመዝግቦለታል። ይህ ሪከርድ
ለ24 ዓመታት ያክል የገጸ ባህሪውን ጥራት ሳይቀንስ በመቆየቱ የተሰጠው ዕውቅና ነበር። ተዋናዩ ከ2013 ዓ.ም ጀምሮ ከቆዳ ካንሰር ወይንም ባዛል ሴል ካርሲኖማ ከተባለ አደገኛ በሽታ ጋር እየታገለ ነው የሚገኘው። በዚህ ሳቢያ እስካሁን ቢያንስ 6 የህክምና ሂደቶችን አልፏል። ሂው ከዚህ አሳዛኝ ተሞክሮ በመነሳት ሰዎች ሁልጊዜ የፀሐይ መከላከያ ቅባት ወይንም ሰንስክሪንን እንዲጠቀሙ በየጊዜው ይመክራል። ሂውና የቀድሞ ባለቤቱ ዲቦራ ሊ ፈርንስ ለረጅም ጊዜ ልጅ ለመውለድ ጥረት አድርገው ነበር። የጽንስ መቋረጥና የላብራቶሪ የጽንስ ሙከራዎች ሳይሳኩ ይቀሩና ኋላ ላይ ፈጣሪ ፈቅዶ ኦስካርና ኤቫ የተባሉ 2 ልጆችን በጉዲፈቻ ወስደው ለማሳደግ ይስማማሉ። ይህ ትዳራቸው ለ27 ዓመታት በሆሊውድ ውስጥ በአርአያነት ይወሰድ የነበረ ቢሆንም ተስፋ የተጣለበት ትልቁ ትዳራቸው ባልታወቀ ምክንያት በ2023 ዓ.ም ፍቺ ስላጋጠመው በአንድ ወቅት ብዙዎችን አሳዝኖ አልፏል። ሁለቱም ለየብቻቸው ለመኖር ቢወስንም አሁንም ለልጆቻቸው ቅድሚያ እንደሚሰጡና እንደ ቤተሰብ እንደሚቀጥሉ በሚዲያ ቀርበው ገልጸዋል። በ2001 ዓ.ም ደሰን የተሰኘውን ፊልም እየቀረጸ ሳለ አባቱ ክሪስቶፈር ጃክማን ማረፋቸውን ይሰማል። አባቱ ለሂው የቤተሰቡ ጠንካራ አለት ነበር ማለት ይቻላል። እንዲሁም በ2024 ዓ.ም የቅርብ ጓደኛውና የዴድፑል ኤንድ ወልቨሪን የጥበብ ስራ ዳይሬክተር የነበረው የሬቻን መሞት ሌላው መሪርና ድርብ ሐዘን በመሆን የሂውን ልብ ሰብሮታል። የሂው ጃክማን ሕይወት በትግልና በጽናት የተሞላ ነው። በታላቅ ዝና ውስጥ ሆኖም የሚያጋጥሙትን ፈተናዎች በድፍረት በመጋፈጥ ለሌሎች አርአያ መሆን የቻለ ሰው ነው። ከእናቱ መጥፋት እስከ ቆዳ ካንሰር፣ ከከባድ ስልጠና እስከ በጎ አድራጎት የተዘረጋ ትልቅና ውስብስብ መረብ ያለው ራሱን የቻለ ትምህርት ቤት ነው ሊባል ይችላል። በ2021 ዓ.ም አባቱን ሲያጣ ትልቅ ሐዘን ቢደርስበትም ስራውን ግን ለማቆም አላሰበም ነበር። ዛሬ ሂው ጃክማን ሲጠቀስ የሚታወሰው ያ የፈረጠመው ጡንቻ ብቻ ሳይሆን ለሰዎች ያለው ርህራሄ፣ ለስራው ያለው ታማኝነትና ምንም አይነት ፈተና ቢመጣ በፈገግታ ለማለፍ የሚያደርገው ጥረት ነው። የሱ ታሪክ ለማንኛውም ሰው ከውድቀት ተነስቶ መቆም ይቻላል የሚል ትልቅ ትምህርት የሚያስተምር መሆኑ የማይካድ ሀቅ ነው። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስላል። ቪዲዮ ከተመቻችሁ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አዲስ መርሃ ግብር እስከምንገናኝ ድረስ ሰላም ሁኑ።